ሰሞነኛ ሕማም ማክሰኞ ደራሲ ዘገየ ታዴ። ወጣቱ በትከሻው ያነገበውን ቦርሳ ወደ ላይ ወደ ታች ሳብ ሳብ አድርጎ አስተካከለና ወደፊት መንገዱን ቀጠለ። መንገዱ ጸጥ ረጭ ብሏል። ቀኑ እኩለ ቀን ባይደርስም ገና በረፋዱ ጸጥታን ተላብሷል። ከኋላው አንድ መንገደኛ ደረሰበትና ብሎ ጉሮሮውን ጠራረገ። የጫማህን ማሰሪያ ተፈቷል፣ እንዳይጠልፍህ ሰረው ወንድሜ አለ በጠቋሚ ጣቱ ማሰሪያው የተፈታበትን ጫማ እያመለከተው። እሺ አመሰግናለሁ ብሎ ጎንበስ አለ ወጣቱ። ሰውን ሰው ይጠልፈዋል እንጂ የጫማው ማሰሪያ ጠልፎት አይወድቅም። ቢጠልፈውም አይጎዳው፣ ቢጎዳም አያሳብደውም አለ በልቡ። ከፊት ለፊቱ ጨርቁን አውልቆ ራቁቱን እየለፈለፈ የሚመጣውን ከእድሜው ጠና ያለ እብድ እየተመለከተ፣ ስማ ወንድሜ፣ ሰው አበደ የሚባለው መቼ ነው አለው እብዱ አጎንብሶ ጫማውን የሚያስርበትን ወጣት እያፈጠጠበት። ሰው አበደ የሚባለውማ ራሱን ሲሆን ነው። አበደ ማለት ከሌሎች ማህበር ወጣ ማለት አይደል? ከሌሎች ማህበር የሚወጣው እነሱን መምሰል ሳይችል ነው። በውስጡ አኩተመተመ። እብዱ ጸጥ ብሎ የሚያደርገውን ይመለከት ጀመር። አልፎ አልፎም ይስቃል። እነሱ እኮ ነበሩ መጠየቅ የነበረባቸው፣ እኔን ቀድመው ከመስደባቸው ከመወንጀላቸው በፊት እያለ ጣቱን ይቀስትራል እብዱ። ወጣቱ ጫማውን አስሮ ሲጨርስ ቀና አለ። ወደ ቀኝ ወደ ግራው ሳይል ወደፊት መንገዱን ቀጠለ። እብዱ ወደፊት መንገዱን አቋርጦ ወደ ወጣቱ የኋሊት እየሄደ ይከተለው ጀመረ። ያንተም ቀሚስ ረዝሟል፣ ከረዘመ ደግሞ መውለቁ አይቀርም። በነሐስ የሚያብድ ሰኔ ልብሱን ዝቅ ዝቅ ያደርጋል ይላል ሀበሻ ሃሃሃ ብሎ ቀጠለ። ወጣቱ አልመለሰለትም። መንገዱን ብቻ ወደፊት ቀጠለ እንጂ። ከፊት ለፊት አንድ አህያ የጫነ ሰው መጣ። አህያዋ 20 የሚሆን ድንጋይ በሳጥን ጭኗታል። ተመልከት የዓለም ሕዝብ፣ ድንጋይ ድንጋይን ይሰበስባል። እሱም የሚሰበስበው ግን በአዋቂና በጥበበኞች ጀርባና ክንድ መሆኑን አያውቅም አለ እብዱ። ወጣቱ ባለአህያውን አይቶ ፍርጥም አለ። ባለአህያውም የያዘውን አለንጋ ወደ እብዱ ቃጣና የዝምታ ማስፈራሪያ አስወነጨፈበት። እብዱ ግን ነገሩን ቀጠለ። አይ አህያ፣ እንዳንቺ የዋህና ምስጉን ማን አለ? ትላንት ሆሳና በአርያም ስታከብሪ የዓለሙን ጌታ በጀርባሽ ተሸክመሽ ኢየሩሳሌም ገባሽ። ሰው የጣለውን አነሳሽው፣ ሰው የገረፈውን ተሸከምሽው፣ ሰው የገፈተረውን ደገፍሽው። ዛሬ የደናቁራን ግንብ ተሸክመሽ ትይዣለሽ ብሎ ሞቅ አድርጎ ሳቆን ሳቀባት። አህያዋ ጆሮዋን ጣል አድርጋ የእብዱን ንግግር የምትሰማ ይመስል ነበር። እርምጃዋን ቀንሰዋለች። የእብዱ ወሬ ቀልቧን የሳባት ይመስላል። ቆማ እያዳመጠችው ነው። ሂጂ እንጂ ቆማ እያዳመጠችው አለና ባለአህያው በያዘው አለንጋ 2 ደጋግሞ ገረፋት። ይኸው የሰው ልጅ ዕውቀቱ እዚህ ድረስ ነው። ምንም ይሁን ምን ሰው እንዴት እያገለገለ ያለውን፣ እየረዳ ያለውን፣ እየወደደው አብሮት የሚኖረውን ይገርፋል፣ ይጠላል፣ ይገላል። እብዱ ጥያቄውን ጠየቀ። ትላንት ያለው ልብሱን የሌለው የዛፍ ቅጠል እየቆረጠ ሲያነጥፍላት ነበረ ለአህያዋ። ዛሬ ይህን ያክል ድንጋይ አሸክሞ ይገርፋታል። የሰው ልጅ አስመሳይ፣ የሰው ልጅ አስመሳይ ነው። እልም ያለ አጭበርባሪ፣ እልም ያለ ወንበዴ ነው። ትላንት ያከበረዋትን ልብስ ያነጠፉላትን የተሸከመችውን ጌታን ሲታበዩበት ሲያስመስሉለት እንጂ አንቺን ወደውሽ እኮ አይደለም። ሃሃሃ ጣቱን ወደ አህያዋ ቀስሮ ሳቀባት። አህያዋ ውስጧን ንዴት ገባው መሰለኝ። ከሁለት አይኖቿ እንባ ፍስስ አላቸው። እብዱ አህያዋን ተከትሎ ወደፊት ጉዞውን ቀጠለ። ወጣቱ ግን የእብዱን ነገር ተወት አድርጎ እግሮቹን ወደፊት አፈናጠጣቸው። ብዙም ሳይርቅ የቤተ ክርስቲያን ቅጥር ግቢ በር ላይ ደረሰ። ወጣቱ
ፊቱን በትምህርተ መስቀል ተሳልሞ ለልመና ከተደረደሩ ሰዎች ፈንጠር ብሎ ተቀመጠ። እሱም ከእነሱ እንዳይቆጠር ይመስላል። አባ የምሳ የለኝም ሲል አንዱ ወዘናው ያልጎደለ ወጠምሻ አንዱን መንገደኛ ጠየቀው። ሰርታ አትበላም ብሎ መለሰለት። በእርግጥ የለመነው ልጅና መንገደኛው ሲተያዩ መንገደኛው ደርቸስ ከማለቱ የተነሳ እሱ ይመስላል ለማኝ እንጂ እንዴት ብሎ ሰጪ ይሆናል? የሚለምነው ልጅ ግን ወዙ ሙሉ ነበረ። ሰርተህ አትበላም እና አሁን ስሰርቅ አየኸኝ? ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩም ይከፈትላችኋል ያለው ፈጣሪ እኮ ነው አለ ልጁ። እንደሱ ከሆነም የሚጠየቅበትን የሚለመንበትና የሚንኳኳበትን ቦታ መለየት ነው ወንድሜ አለ መንገደኛው። ብስጭት ከፊቱ ላይ ይነበባል። ወዲያው ልጁ ወደ ተቀመጠው ወጣት ትክ ብሎ አየውና እኔ የምለው ወዳጄ ሲል የነገር ማስጀመሪያ ተናገረ። ብሎ ተመለከተው። ወጣቱ ቦርሳውን ማንጠልጠያ በቀኝ እጁ እያፋተለ ነበር። ቀን በቀን በቤተ ክርስቲያን የሚመጡ ሰዎች ሰላም የላቸው፣ የተረጋጉ አይደሉም፣ የተበሳጩ የተከፉ ናቸው አብዛኞቹ። ከስንት አንዳንዶቹ ቢገኙ ነው ጥሩ ነገር የሚመልሱልን። ለምንድን ነው ግን ሲል ጠየቀው። በሐዘንተኛ ቤት ሰርገኞች መጥተው ያውቃሉን? በሆስፒታልስ ጤነኞች ምን ያደርጉ ሊመጡ ይችላሉ? ከጥቂት አስታማሚና አካሚ ዶክተሮች ውጭ ሲል ጥያቄውን በጥያቄ መለሰለት ወጣቱ። አልገባኝም አለ ልጁ እየተመለከተው። ቤተ ክርስቲያን የተከፉት መጽናኛ፣ የታመሙት መዳኛ፣ የተጎዱት መፈወሻ ናት። ስለዚህ ጤነኞች ቢመጡም የዳኑበትን የምስራች ሊናገሩ ይሆናል። እሱንም ከስንት ወር አንድ ቀን ንግስ ጠብቀው ሕዝብ በሚበዛበት ጆሮ በሚያገኙበት ቀን ሊሆን ይችላል። አብዛኞቹ የሚበዛው ግን የተጎዱ ናቸው። ይህም የሆነው አንተ የተቀመጥክበት ቦታ የተጎዱ የሚያርፉበት ቦታ ስለሆነ ነው። አብዛኛውን ጊዜ የተጎዱ ሰዎችን የሚያጋጥሙህ ብሎት ጸጥ አለ። ልጁ በሐሳቡ ተደናግጦ ጸጥ አለ። ወጣቱ ከተቀመጠበት ተነስቶ ተሳልሞ ወደፊት መንገዱን ቀጠለ። ልጁም ከወጣቱ ግራ አጣጣል ጋር አይኖቹን አብሮ ላካቸው። ትንሽ እንደተራመደ ሁለት ሰዎች ባልና ሚስት ዱላ ቀረሽነት አረካሉ። እኔ እኮ ፈጣሪ ከቁሙ የጣለኝ አንቺን ያገባሁ ቀን ነው አለ ወንድየው። እኔንሳ አንተን ሲሰጠኝ ስጋጃን ጥፎን የተቀበለኝ የበርበሬ መጋዘን ውስጥ ጨምሮኝ አረፈ እንጂ ስትል መለሰች፣ አንገቷን እየነቀነቀች። አይኗ ተጎልጉለዋል። ብስጭቷ ከመጠን በላይ አልፎ ይታያል። አንቺ ተይ አይንሽን ማጠፋሽ። ጣቱን ቀስሮ ወደ እሷ ተጠጋ። ወጣቱ ፈጠን ብሎ ተው ወንድሜ፣ ክፉ በክፉ አይመለስም ብሎ እጁን ያዘው። ኧረ ተወኝ ወንድሜ፣ አንተ ያለሁበትን ስቃይ መቻወክልኝ። ገረፈችኝ፣ ተሰቃየሁ እኮ አለ። ምን አለ ጌታ ሆይ ያቺ ቀን ከመዝገብ በጠፋሽ ኖሮ ስትል የተገናኙበትን ቀን ረገመች እሷ። ተይ እህቴ፣ በዛች ቀን ስንት ጻድቃን ተፈጥረውባታል፣ ስንት ደጋጎችም ተጠርተውባታል አላት። ፊቷን ትኩር አድርጎ እያየ ወይ ትዳር የሚባል ነገርስ ምን አለ ባልተፈጠረ ስትል ደግማ ምሬቷን ተናገረች። አሁንም ተይ እህቴ፣ ትዳር ባይኖር ቄስ የለም፣ ጳጳስም የለም፣ ንጉስም የለም፣ ህዝብም የለም፣ ወታደርም የለም፣ ምሁርም የለም፣ ሁሉም ዝግ ነበረ። ይህ ሐሳብ ደግሞ ፈጣሪ ላይ ማመጽ ነው የሚሆንብሽ አላት። እንዴት ሆኖ ነው አመጽ የሚሆንብኝ አለች አይኖቿን አፍጥጣ። ትዳር ከሌለ ምድር ሙላት ከየት ብሎ ይገኛል? ምድር ሙላት የተባለው እኮ ለእኛ ህግጋታችን ነው። አንቺ ደግሞ እየተቃረንሽ ነው አለ ወጣቱ። አየህ እንደዚህ ነው እኔንም የምትፈታተነኝ አለ ባልየው። መፈተንማ ከእናታችን ከሔዋን የወረሱት ነው ብሎ ወጣቱ ፍርጥም አለ። ምን አለ እነሱን ይይይ ብሎ ጸጥ አለ ባልየው። ወንድሜ በብዙ አትበሳጭ። በሔዋን ተፈትነን ብንወድቅም በድንግል ማርያም ተነስተናል። እናም ምንም ያጣነው ነገር የለም። ትልቁ ቁም ነገር መፈተኑ ሳይሆን ፈተናውን ማለፉ ብቻ ነው። ወርቅም በእሳት ካልተፈተነ ድንጋይ እንጂ ወርቅ አይባልም ነበር አለው ትከሻውን እየዳሰሰ። ሁለቱም ረጋ ብለዋል። በትንሹም ቢሆን የወጣቱን ምክረ ሐሳብ በልባቸው ላይ የአስተዋይነት ዘሯን በትናለች። በእርግጥ
ውሻዎች ወደ ጥፋታቸው ይመለሳሉ። እሪያዎችም ታጥበው መልሰው በጭቃ ይንከባለላሉ። ቢሆንም ነገሩ አንተም ነገር አታብዛባት፣ እኔ የማውቀውን ስለምን አላወቀችም ብለህ አትኮንናት። ሁሉም እንደፈቀደውና እንደወደደው ልክ ይይዛልና። በቁና ያለው በአቆማዳ አይሞላም፣ በኬሻ ያለውም ከቁናው ተርፎ ይፈሳል እንጂ። ሁሉም መምህር አይሆንም፣ ተማሪ ያስፈልጋልና። ሁሉም ቀዳሽ አይሆንም፣ አስቀዳሽ ያስፈልጋልና። ሁሉም ሰራተኛ አይሆንም፣ አሰሪ ያስፈልጋልና። ይልቁን አንተ ባህር ስትሆን እሷ ኩሬ ልትሆን ትችላለች። አንተ ጋን ስትሆን እሷ ኩባያ ልትሆን ትችላለች። እናም በምትችለው አቅም ስፈርላት እንጂ በአንተ ውስጥ ያለውን ገልብጠህ ያዥ አትበላት። በልኳ ሳትሰጥ ቢደፋ ጥፋቱ ያንተ እንጂ የእሱ አይደለም። ክርስቶስ ሕዝብ በተሰበሰበበት ነገሮችን በምሳሌ ያስተምር ነበር። ለምን ብለው ደቀ መዝሙሮች ሲጠይቁትም ለእናንተ ምስጢር እንዲገለጽላችሁ ተደርጓል፣ ለእነሱ ግን የበለጠ ይገባቸው ዘንድ በምሳሌ ይነገራችኋል ብሏችኋልና። እናም ለጠቢብ አንድ ቃል በቂ ነው፣ ሰነፍ ግን አጥብቀህ አትምከረው ይጠላሃልና ብሎ መንገዱን ቀጠለ። ወጣቱ ባልና ሚስት ፍዝዝ ብለው ቀሩ። ወጣቱ ወደ ኋላ ሳይዞር ወደፊት መንገዱን ቀጠለ። ወዴት ነው የሚሄድ? ቤት እንሄድ ባልነው ኖሮ ሲል ሚስቱን ጠየቃት። ባልየው እኔን ከመጠየቅህ አትለውም ነበር ነገር ካለፈ በኋላ ከማውራት ብላ መንገዷን ቀጠለች። መልሶ ብስጭቷ የተጋባባት ይመስላል።